የአሜሪካ ኢራን ውጥረት ተባብሷል። ትራምፕ የጊዜ ገደብ አስቀመጡ። የኒውክሌር ንግግሮችና ወታደራዊ ዝግጅቶችም ቀጥለዋል። ፕሬዝዳንት ትራምፕ ደብዳቤ መላካቸው ተሰማ። ደብዳቤው ስምምነት ላይ መድረስ ካልተቻለ ሌሎች አማራጮች ሊወሰዱ እንደሚችሉ ወይም ድርድሩ ካልተሳካ ኢራን ለከፍተኛ አደጋ እንደምትጋለጥ አስጠንቅቋል። ሰላም ይብዛላችሁ ወዳጆቻችን፣ ይህ ቴዲኤል ኒውስ ነው። የተሟላ የሀገር ውስጥና የዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ በገረፍ ገረፍ የሚቀርቡ ዜናዎችን የምታገኙበት ቤታችሁ። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር አድርጉ። የአሜሪካ ኢራን ውጥረት ተባብሷል። ትራምፕ የጊዜ ገደብ አስቀመጡ። የኒውክሌር ንግግሮችና ወታደራዊ ዝግጅቶችም ቀጥለዋል። የኒውክሌር ስምምነትን ለማደስ የሚደረጉ ዲፕሎማሲያዊ ጥረቶች ከፍተኛ እንቅፋት በገጠማቸው በአሁኑ ወቅት በአሜሪካና በኢራን መካከል ያለው ውጥረት ተባብሷል። ፕሬዚዳንት ዶናልድ ትራምፕ ኢራን አዲስ የኒውክሌር ስምምነት እንድትቀበል ወይም ሊመጣ የሚችል ወታደራዊ እርምጃ እንደሚገጥማት የሁለት ወር የጊዜ ገደብ ማስቀመጣቸው ተነግሯል። የዲፕሎማሲያዊ ጥረቶችና የተፈጠሩ አለመስማማቶች። ፕሬዝዳንት ትራምፕ ለኢራን ከፍተኛ መሪ አያቶላህ አሊ ሐሚኒ በላኩትና በአማላጆች በኩል እንደደረሰ በሚነገርለት ደብዳቤ የኒውክለር ውዝግቡን በሁለት ወር ጊዜ ውስጥ በዲፕሎማሲያዊ መንገድ የመፍታትን አስቸኳይነት አጽንኦት ሰጥተዋል። ደብዳቤው ስምምነት ላይ መድረስ ካልቻለ ሌሎች አማራጮች ሊወሰዱ እንደሚችሉ ወይም ድርድሩ ካልተሳካ ኢራን ለከፍተኛ አደጋ እንደምትጋለጥ አስጠንቅቋል። አሜሪካ ለቀጥተኛ ንግግሮች ፈቃደኛ መሆኗን ብትገልጽም ኢራን በኦማን አማካኝነት በሚደረጉ ቀጥተኛ ያልሆኑ ኢንዳይሬክት ድርድሮች ላይ አጥብቃለች። በቅርቡ በሙሳካት ኦማን በአሜሪካ ልዑክ ስቲቭ ዊትኮቭና በኢራን የውጭ ጉዳይ ሚኒስትር አባስ አራንጋጂ መካከል የተካሄዱት ውይይቶች በሁለቱም ወገኖች ገንቢ እንደነበሩ የተገለጸ ሲሆን ንግግሩን በቀጣዩ ሳምንት ለመቀጠል ታቅዷል። ወታደራዊ ዝግጅቶችና የቀጠናው ስጋቶች። የዲፕሎማሲ መስመሮች እየተሞከሩ ባሉበት ወቅት አሜሪካ በቀጠናው ያላትን ወታደራዊ ተገኝነቷን ያሳደገች ሲሆን በየመን በኢራን በሚደገፉ የሁቲ አማጽያን ላይ የአየር ጥቃቶችን ፈጽማለች። ፕሬዝዳንት ትራምፕ የዲፕሎማሲያዊ ጥረቶች ውጤት ካላመጡ ወታደራዊ አማራጮች በጠረጴዛው ጫፍ ላይ እንደሚገኙ በግልጽ አስቀምጠዋል። የኢራን የኒውክሌር መራቀቅና ዓለም አቀፍ ምላሾች። የኢራን የኒውክሌር ፕሮግራም በከፍተኛ ሁኔታ መራመዱ የተዘገበ ሲሆን የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ሪፖርቶች ኢራን ለበርካታ የኒውክሌር ጦር መሳሪያዎች የሚበቃ በቂ የበለጸገ ዩራኒየም እንዳላት ያመላክታሉ። ይህ ዓለም አቀፍ ስጋቶችን አባብሷል። አሜሪካ የኢራን የኒውክሌር መሠረተ ልማት እንዲፈርስ ትጠይቃለች። ይህ ደግሞ ቴህራን ልትቀበለው የማትችለው ቅድመ ሁኔታ ነው። እስራኤል ለአሜሪካ አቋም ድጋፏን የገለጸች ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ዋሽንግተን ውስጥ ከፕሬዝዳንት ትራምፕ ጋር ባደረጉት ውይይት ከአቋማቸው ጋር መስማማታቸውን አሳይተዋል። እስራኤል በወታደራዊ ጣልቃ ገብነት ብትደግፍም በኢራን የተጠናከሩ የኒውክሌር ማዕከላት የሚያቀርቡትን ፈተናዎች ግን እንደምትቃወም ተነግሯል። የመፍትሄ ተስፋዎች። ውጥረቱ ቢባባስም ሁለቱም ሀገራት ለዲፕሎማሲያዊ መፍትሄዎች ምርጫ እንዳላቸው ገልጸዋል። ፕሬዝዳንት ትራምፕ ኢራን በሰላም እንድታድግና እንድትበለጽግ የሚያስችል ስምምነት ለመደራደር ፈቃደኛ መሆናቸውን አመላክተዋል። ኢራን በአማላጆች በኩል ለሚደረጉ ቀጥተኛ ያልሆኑ ንግግሮች ክፍት መሆኗን አሳይታለች። መጪዎቹ ሳምንታት ዲፕሎማሲያዊ የበላይነት እንደሚገኝ ወይም ሁኔታው ወደ ግልጽ ግጭት እንደሚያመራ ለመወሰን ወሳኝ ይሆናል። የእነዚህ ድርድሮች ውጤት በቀጠናው መረጋጋትና በዓለም አቀፍ ደህንነት ላይ ከፍተኛ ተጽዕኖ ይኖረዋል።
ይህ ቴድኤል ኒውስ ነው። ለሰዓቱ የያዝነው ዜና ይህንን ይመስል ነበር። በቀጣይ ዕለታዊና ትኩስ መረጃዎች ተመልሰን እንገናኛለን። እስከዛው ድረስ ቸር ያቆየን፣ ቸር ወሬም ያሰማን። መልካም ጊዜ